በጣም ነው የሚያምረው። ምክንያቱም እንደዚህ ነው የሚፈልጉት። በጣም ያምራል። ፍትት ያለ ነው። ዱኩን ኬክ ነው የሚባለው። ሞክሩላቸው። በተለይ ስኳር ታማሚዎች እኔ በጣም ነው የሚፈልጉት። አመሰግናለሁ የኔ ውዶች፣ የኔ ቅመሞች። አሁን የሚሰራው ዱኩን ኬክ ነው። ዱኩን ኬክ ለመስራት ይኸው ቀይን አጥቤ አድርቄ አስቀምጫለሁ። እሺ ምሰራው ኬክ እንቁላል ምናምን አይፈልጉም አብዛኛው ማለት ነው። እንቁላል ያለ እንቁላል ነው። ዱኩን ኬክ ነው የሚባለው። ዱኩን ኬክ ነው በአረብኛ። ኦኬ እሱን ለመስራት የሚያስፈልገኝ ነገር ዘይት አጥቤ ያለው እቃውን፣ ስኳር ብዙ አይፈልጉም፣ ጣፋጭ እንዳይሆን ይፈልጋሉ። እንደውም አበዛሁት መሰለኝ። ኦኬ ኒዶ ፓውደር፣ ቤኪንግ ፓውደር 1 የሾርባ ማንኪያ እና ውሃ፣ ንጹህ ውሃ ቀዝቃዛ ማለት ነው። ከዛ ሚክስ እንቁላል አይፈልግም። ተምር መጨመር ትችላላችሁ፣ ግን እኔ ጋር አይፈልጉም። ተምር አይፈልጉም። ዱኩኑን ነፍቼዋለሁ። ዱኩን 2 ኩባያ ነው የምጠቀመው። ይኸው 2 ኩባያ ነው የምጨምረው። ከዛ እንደዚህ በደንብ ታዋውዱታላችሁ። ውሃ የሚፈልግ ከሆነ እኔ ጣል አደርግበታለሁ፣ ግን እንደዚህ ነው አሪፉ። እኔ እንዲወፍር ሲልልኝ ነው ጥሩ። ኦኬ እንደዚህ ቆንጆ ሲሆንልኝ፣ እሺ መጋገሬን አጥቤ አዘጋጅቼ ነበረ። አሁን የማደርገው ጣህኒያ በጣም ነው የሚያጣም አለውም ደግሞ እንትን አለው ታውቃላችሁ፣ አይዝባችሁም። በጣም ቆንጆ ነው የሚያደርገው። በጣም እውነት አለ ተንኩሱ እና ቆንጆ ነው የሚያደርግላችሁ። እንደዚህ ታዳርሱታላችሁ በእንትን በብሩሽ። በቃ ምንም አልጨምርም ከዚህ። እንደዚህ ካዳረሱት በኋላ አንዳንዴ ማለት ነው እናንተ ስለምታውቁት ቀላል የሆናችሁ ነገር ለአዳዲስ ልጆች በጣም የሚከብዳቸው ይመስላቸዋል ማለት ነው። እና ስለዚህ እንዲያውት አሪፍ ነው። እዚህ ጋር ስምስም አለኝ። በጣም ነው የሚፈልጉት። እኔ ስኳር በጣም ታማሚ ነው ሽማግሌው እና እሱ ነው ይሄን አብዛኛው የሚጠቀመው። እና ሀባስ ወጥ ጥቁር አዝሙድ ማለት ነው። እሱንም ይፈልጋሉ። ኦቨኔን ከፍቼዋለሁ። 10 ደቂቃ ግሎልኛል። ይኸው እንደዚህ አድርጌ አሁን ኦቨን ከተዋለሁ ማለት ነው። ይኸው እዚህ ጋር ደርሷል። እየበሰለ ነው። ኦኬ አልከፍተውም። እኔ እስከ ተወሰነ ደቂቃ አልከፍተውም። ከላይ ሲበቃው ከስር ትንሽ ተውና ከዛ አውጣዋለሁ ማለት ነው። ይኸው ኬኬ በዚህ ሁኔታ ደርሶልኛል። አያችሁ ዱኩን